አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የኡማዳን ቤተሰቦች እንዴት ናችሁ? በያላችሁበት አላህ ይጠብቃችሁ። ዛሬ የምሳያችሁ ኬክ በሉት ማለት ነው። ኬክ ባርድ ቀዝቃዛ ኬክ አሰራ ነው ማሳያችሁ። እዚህ ጋ ሁለት ኪስ ብስኩት ተጠቅሜያለሁ ሳይቻችኋለሁ እና አንድ ዝብዳው ማለት ነው አቅልጣችሁ ማለት ነው። ብስኩቱን ከፈጨሁ በኋላ ዝብዳውን አድርጌያለሁ ማለት ነው። አንዱን ካምል እዛ ዝጋ ግሽጣ ትንሽ ተጠቅሜያለሁኝ። አሪፍ ነው። አንድ መላቀው ማለት ነው። ያላችሁን ግሽጣ መጠቀም ትችላላችሁ። ካሁን በኋላ መፍጨት አያስፈልገንም። በስ በማላቃ ነው አቀላቅለው ማለት ነው። በማላቃው በደንብ ካቀላቀልን በኋላ እንደዚህ ከሆነ ማለት ነው። መስሪያችን እኔ ተጠቅሜያለሁኝ። እናንተ ደግሞ ያላችሁን ማለት ነው ያላችሁን መጠቀም ትችላላችሁ። ከዛ ዝጋ በደንብ እናስተካክለዋለን። በደንብ በእጃችንም ቢሆን ጠብቅ አድርገን ማለት ነው ጫን እንለዋለን። ከዛ ፍሪዘር ለግማሽ ሰዓት እናስቀምጠዋለን ማለት ነው። طيب ከዛ ለግማሽ ሰዓት ፍሪዘር አስቀምጠን ሌላውን ስራችን እንሰራለን። ከሐሊብ ተጠቅሜያለሁኝ ሁለት ኮብ ሐሊብ ተጠቅሜያለሁ ማለት ነው። እና ክሬም 3 ክሬም ተጠቅሜያለሁ። 3 ክሬም ከረሜል ነው። ከዛ እሱን ወደ እሳት ላይ ወስደን ማለት ነው እንትን እንላለን ማለት ነው። መጀመሪያ እንቀላቅለውና ከዛ ወደ እሳት እንወስደዋለን ማለት ነው። ከዛ ሲፈላልን በደንብ ሲፈላ አሁን ወደ መፍላቱ አካባቢ ነው። ሲፈላ ማለት ነው በደንብ ይፈላ ማለት ነው። ስቀሊ ፈስብኝ ነበር እና ከፈላ በኋላ እኔ ሳህን ላይ አድርጌዋለሁ። ለምን የኔ መፍጫዬ ፕላስቲክ ስለሆነ ግዛዝ ከሆነ ችግር የለም ትኩሱን የምታረጉት። ትንሽ በረድ አድርጌዋለሁ ሳህን ላይ አድርጌ ነኝ። ከዛ ዝጋ ብስኩት አይዲ ነው ብስኩት የሻይ ብስኩት የተጠቀምኩት ዝጋ። እናንተ እንደ መጠናችሁ እኔ 2 ተጠቅሜያለሁ ማለት ነው። እና ግሽጣ ተጠቅሜያለሁኝ ዝጋ ማለት ነው። አንድ ግሽጣ ተጠቅሜያለሁኝ። ከዛ እሱን ከፈጨውን በኋላ ሰራነው ዝጋ በፊት ሰራነው ስንያው ላይ ያደረግነውን ለግማሽ ሰዓት ተተናይላ አውጥተን እሱን እናረጋለን ማለት ነው ክሬማችንን። ከዛ ክሬማችንን ከሰራን በኋላ ውጭ ላይ እንተዋዋለን። ታላጃ እናስገባም። እዚህ ጋር ሌላ ከረሜል ነው የምንሰራው ያሳየሁችሁን አይነት ማለት ነው። ይሄ ሌላ አይነት ማለት ነው። 2 ኮብ ሐሊብ አድርጌያለሁኝ። ከዛ ተመቸኝ ነበር ቸኮሌት እነዚህን ቸኮሌታዎች ተጠቅሜያለሁኝ። እናንተ ካካው መጠቀም ትችላላችሁ ከሌላችሁ ማለት ነው። ከዛ እሳት ላይ በደንብ እንመታዋለን። እሳቱን ቀነስ አድርገን ማለት ነው። ከዛ ይሄን ይመስላል ቸኮሌታው ማለት ነው። እኔ ቆርጦ ያረኩ አልተመቸኝም ለዛ ነው ማለት ነው። ይሄን ይመስላል። እንደዚህ ሲፈላ خلاص ይበቃዋል። እናወጣውና ከክሬማችን በላይ እናደርገዋለን ማለት ነው። አሁን ስንተኛ ጠበቅ ደርሰናል ማለት ነው? 3ኛ በቸኮሌት እንዘጋለን። ከዛ ተላጃ እናስቀምጣለን። ተላጃ እንግራስ ላይ 2 ቀን ተቀምጦ ተማሪ ግን ወዲያው ተጠቅመን ቢያንስ 1 ሰዓት ነው ማለት ነው። ግን ቢያንስ ቢያድር እና 2 ቀን ወይም 1 ቀን ቢያድር አሪፍና ቆንጆ ይሆናል ማለት ነው። በጣም ምርጥ ነው ሀቂቀት ማለት ነው። በጣም አሪፍ ሀላ ነው። ሰርታችሁ ሞክሩት። ከዛ ቤት ከሰዓት በኋላ ይሄን መሰለ ከላይ ቸኮሌት ጋር በንተላ ይጫዋለሁ ማለት ነው። በጣም ነበር የሚያምረው። በጣም ቆንጆ ነው። ሰርታችሁ ሞክሩት ወጥታላችሁ ማለት ነው። እና ይሄን ይመስል ነበር ማለት ነው። እና በእኔ በዚህ በጊዜ 1 ሰዓት ቢያንስ 2 ሰዓት አትክላችሁ ቀርማችሁ በጣም ቆንጆ ነው። አሪፍ ነው። ይሄን ይመስል ነበር የዛሬው ቪዲዮ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ።
እያጋርተው መስሎኛ